ባልና አይደለም እኔ አቅም የለኝም። ሰይድ በሩ ዘግተው ማታወራኝ ከሆነ እኮ አይደለም በተዘጋው አውሪ ስላት አታወራኝም እንዴ? ካራ አስቀምጣ እኮ ያለውን ችግር በግል እንፈታዋለን። እዚህ ላይ ዝም ብሎ የማንም አፍ መላመጃ መሆን ይደብራል። አንደኛ እርጉዝ ናት፣ የልጅህ እናት ናት፣ የልጅሽ አባት ነው። ስለዚህ ይሄን እንደነ ብለሽዋል እንዴ እዛ ብለሽዋል እንዴ ማለት እዚህ ላይ አልፈልግም። ይቅርታ የምትለው አካል ካለ ይቅርታ ትላለህ በእንትን ወጥተህ። ሚስትህን ግን ፕራይቬት ላንተና ለሷ ተመጣጣኝ በሆነ ሽምግልና ተሸምጋላችሁ ይቅርታ ተባብላችሁ ነው መቀጠል ያለባችሁ። እኔ ለማለት ነው። ቁጥርን አስቀምጥልኝ፣ እኔ እደውልልሃለሁ። ናግባ እዛ ቤት ትዝቤ ትዳር ነው። ይሄ ቀልድ አይደለም፣ ይሄ አጀንዳ አይደለም። እውነቴን ነው የምላችሁ። ይሄ የተከበረ ትዳር ነው። አንቺ ለሱ ልብስ ነሽ፣ እሱ ለአንቺ ልብስ ነው። ማንም ሰው ሶሻል ሚዲያ ላይ የምታወጥ ቤቱ ጉድና ጉድ ያለ ዝም ብሎ እንዳይመስላችሁ። ስንት ጉድ አለ። ቤት ማለት ብዙ ነገር ገመና የሚደብቅ ነው። ችግራችሁን፣ ጠባችሁን፣ ጎደሏችሁን ወዘተ የመሳሰሉ ነገሮችን የሚደብቅ ነው ቤት ማለት። ከቤታችሁ አውጥታችሁ እናንተ ወደ ውጭ ከላካችሁት የማንም መጫወቻ ነው የምትሆኑት። ማንም ነው የሚንቃችሁ። ስለዚህ ትዳራችሁን አክብሩ። እነከሌ በተራራቸው ያከብራሉ ማለት ይሄ ሁሉ አሁን እከሌና ከሌ እኮ ይባላል። በውስጣቸው ማአት ችግሮች አሉ። ማአት ገባችሁ አይደለም? እንደውም የእናንተ ችግር የለውም ነው። ምክንያቱም ትንሽ ችግር ሲፈጠር ግር እያላችሁ ወደዚህ የምትወጡት ያኔ ምንም አይነት ችግር እንደሌለ ነው የምረዳው። ማአት ችግር አለ በውስጥ። ስለዚህ ቁጥርን አስቀምጥልኝ፣ የቦት ነው ስልክህን፣ እደውልልሃለሁ። እኔም አሁን መንገድ ላይ ነኝ። እንደ ወንድም እሷም እንደ እህት አድርጌ ሌላም ሰው ካለ ተስማምታችሁ መቀጠል ነው። አንደኛንችም ልትረጁ ይገባል። እና እንደዛ ነው ያው ለወጣ ነው። በውስጥ ቁጥርን አስቀምጥልኝ። በቃ መጠጣት አቁም። ካስ መጠጥ ማንንም የትም አላደረሰ። መጨረሻው መጠጥ ጉበትን ፈንድቶ ለምነው ሕክምና ብለው ታይሳከራችሁ ሲሞት ነው አየናችሁ። መጠጥ ለማንም አይጠቅም አውቃለሁ። አንዳንድ ሰው ሲናደድ ብዙ ነገር ሊያደርግ ይችላል። ግን አሁን አንተ ገና ወጣት ነህ፣ ንዴት የምትቆጣጠርበት ነው፣ የልጅ አባት ነህ። ስለዚህ ከአሁን ጀምረህ መጠጥ እንዳትጠጣ አቁም። በቃ ሰማኸኝ? ይኸውልህ ሰይድ፣ አሁን እሷ የምትፈልገውን ነገር ጠይቃት። ለምን እንደው ታውቃለህ? እዛ አይደለም እኔ የምጠይቃት፣ እዛ አልጠይቃትም። ልነግርህ ነው። እዛ አልጠይቃትም አይደለም፣ ቆይ ልነግርህ ነው። ስማኝ፣ እኔ ከዚህ በኋላ እኔ አሁን ማንም ሰው የተነሳ ያስፈራራኛል። አይደለም ከዚህ በኋላ እኔ አሁን ሰይድ፣ እኔ አንድ ነገር ሊደርስብኝ ይችላል። ያንን በኋላ ይኸውልህ፣ ያንተን ባንተ ላይ የሚዘውተውን አካል በኋላ እንድበታለን። አሁን እኛ እኔ በኋላ ወግማ እንትን ከተበላ በኋላ እኔ ማለት ማን ነው የሚበላ? ማን ነው? ምን አገባቸው? ብትመታ ሚስትህን ነው፣ ብትገፈተር ሚስትህን ነው፣ ብትሰነቀውም ይኸው እስኪ ጠይቃት። ቢሆንስ ማን ምን አገባው? ማን ምን አገባው? ቆይ ነገር የለም። ማን ምን አገባው? ቆይ እዚህ ላይ እኔ እንደዚህ ግራ አይገባኝ። ማን ምን አገባው? በሰው ሚስት ከተሰጠች ተከታለች። በሰው አይደለም። ማንም ምንም አላለውም። ቆይ ይኸውልሽ እንደዚህ እሺ ይኸውልህ በቁጥርን አስቀምጥልኝ። ማንም ሰው በሰው ቤት የሚያገባው የለም። ማንም ሰው ምክንያቱም ወንድ ከሆኑና ደግሞ ለሷ የሚቆረቆሩ ከሆኑ ክሷን ያስነሱላት፣ ይርዷት። አገሯ እንዳገባት ተከስታለች አይደለ? ማን ነው በሰው ትዳር ገብቶ ተመዘላበት? ምን አገባው? አንተ ደግሞ ወንድ ዝም ብለህ መጠጥህን አቁም። በውስጥ ቁጥርህን ላክልኝ። ጨርሻለሁ። የቤትህን ገበና ዝክ አንድ ሁለት ብለህ ለመቁጠር አትሞክር። ወንድ ነህ። ጨርሻለሁ። በውስጥ ቁጥርህን አስቀምጥልኝ። ምንም የደረስከው ሰው የለም። የሰውን ስም አትጥራ። ሌላ ነገር ማን ይነካል? የሰው ስም አትጥራ። ገብቶሃል? እሺ እኔ ልጠይቃት። እሺ ትመልስልኝ። ሰውዬ እኔ እኮ የምጠይቅበት ቦታ እኮ እያመቻቸውልህ ነው። ሆነ ነው እኔ ወላሂ ሰይድ፣ እኔ አሁን ጤናማ ነኝ በዚህ ሰዓት። አሁን እኔ አልጠጣም እኮ የምጠይቅባትን ቦታ እኮ በሰው ፊት ቦታ እያመቻቸውልህ ነው። እዚህ ሳይሆን የምጠይቅባትን ቦታ እኮ አመቻቸውልህ ሰውዬ። ይኸው ዘረ በእናትህ ታክሲ ነው ዝም ብሎ ይዞኝ እየዞረ ነው። ቆጣሪ ነው። ምን አገባው? አቁም አለለው ምን አለለው? ስለዚህ ቁጥርን አስቀምጥልኝ። ገባህ?
አረ ወላሂ እኔ ምን አንቺ እርዳታ የጠየቅሽው አካል አለ እንዴ? ማን ነው መጥፎ እንዳረኳት እኔን እንደዚህ? አይ ችግር የለም አልፈልግም ካለች እኮ መብቷ እኮ ነው ሰይድ። ማንም ሰው ለዛ እኮ ነው ብዙ ጭቅጭቅ ስለሚኖረው በውስጥ ይሁን ያልኩት። ለዛ ነው ያን እኮ መስፈርት አንቺ ነሽ ገፍቶረኛል ያልሽው። ማንም ምንም አላለክም። ማንም የተናገረው ይለውሃል ረዋና ገፍቶረኛል እርጉዞኛ እኔ ማን ኡስማን መስፈርቷን በዛ እናወራለን። በዛ ታወሩናላችሁ። ከኛ የተሻሉ አወቆችንም እናስገባለን። በዛ ከኛ የተሻሉ ሰዎችንም እናመጣቸዋለን። እንደ ሽምግልና እንደ ባልና እንደ ሚስት ገባ አይደለ? ከዛ በኋላ خلاص ለሷ ብዬ ነው እኔ በላይባት እኔ በዛው የበደለች ካለ ስምን ያስጠፋች ካለ የበደልካት ካለ በዛ እንደ ሽምግልና ተሸምግላችሁ ማነው ጥፋተኛው ማነው ብለን ትታረቃላችሁ። እዚህ እየመጣችሁ የቤት ገበናችሁን አታውጡ። በቃ ረዋንም ዝጊው። ያው ስራሽን ስሪ። አንተም ቁጥርህን ላክልኝ፣ የቦት ነው ቁጥርህን። ሰማኸኝ? ሰምተኛል ወይ? ለምን እኔ አሁን እኔ መጠየቅ ስለፈለኩ ነው። እሷን አያስፈልግም። ምን የምጠይቃት አንተ? ቆይ እኛ ቤትህና ብጅልህ እያልን አይደለ እንዴ? ምን ነው እኛ እኮ ቤትህን እናስተካክልልህ እያልን እኮ ነው። እና እኔ ምን አልኳት ሰይድ? እሺ አንተ ወስና አቋል ቁጥርን አንጣና በውስጥ ይባል እንትን አይልም። አንዴ ወጣል አንዴ እንትን ይላል። እኔ አዮ እዚህ የሰው የትዳርን ገመና እንዲህ ብሎሻ እንደዛውሻ ምን ሰው አይደለው የሚሉ ዘንዳ ሄዱ። በቃ እንደዛ ከሆነ የራስ ጉዳይ። በውስጥ ይላሉ እንዴ ነው። እስኪ እዚህ አውሩ። ከዛም አይሰማም ድምጽ አገራሽ ቀዋጆላ ያንዳንድ በዚህ ቆመ አብረህ ትሸጥላታለህ። ነው ይሄንን አልፈቅድልህም። እዛው በቤትህ ነው ይቅርታ፣ በቤትህ መሳደብ የምትፈልገው ምናምን አካል ካለ በቤትህ እዛው፣ ከዛ እዛው ትወጣዋለህ። ነው እኔ ቤት አይቻልም። ቆይ ምን በድየሽ ነው? ቆይ አይደለም አሁን ነገርኩህ። እኔ ብቻ አይደለሁኝም። ከኔ ጋር ብቻ አይደለም እርቅ የምትፈጽም ከኔ ጋር ብቻ እኔ እና አንቺ ስንጋባ ሰው አላጋባንም። ረዋን እና እንደዛ ካልኩ ታዲያ ወጥተህ ስትወራጭ ማሰብ ነበረብህ። እከሌን ተጠያቂ ልታረግ ያችን ያልጠራው ስም አለ እንዴ? ያችንም ያንንም ልክ እንደተመከረ ሰው ልክ እኔ ቁጭ ብዬ እንደነገርኩህ አስመስለህ አዳምጪኝ። ረዋን አዳምጪኝ ነው አለ። እኔም በውስጥ የጠባሳ ልክ የውስጥህን ቁስል ልክ በእኔ አስመስለህ ነው ለኔ የተወጣኸው፣ እኔን ለማስጠቆር ማለት ነው። ይቅርታ፣ በዚህማ አያልፍም። አይደለም በዚች እንደዚህ ተብሎ ምናምን ሊቀር ነው አይቀርም። እንደዚህ አይቀርም። ነገሩ ከባድ ስለሆነ በስነ ስርዓት በስነ ስርዓት አልኩ። በስነ ስርዓት የምፈልጋቸውን ሰዎች አቅርቤ አስቸግሬያቸው በአካል በስነ ስርዓት አልኩ። በስነ ስርዓት አውርተህ ነው። የለም እኛ ከዚህ በፊት እኔ ነው እንጣላለን። ማንም ምንም ያደርግ የለም። አንተ እንጂ የደረስክባቸው እነሱ አልደረሱም። ይቅርታ፣ የልጅ አባት ነህ። እኔ አንተ እንደምታደርገው ማድረግ አልፈልግም። ማድረግ አልፈልግም። የልጅ አባት ነህ። ሪከርድ ይደረጋል። ልጄ ትሰማዋለች። እናቱ እኮ እንደዚህ ብለው ነበር። ይችን ነገር አልፈልግም። አንተ እንደፈለክ የፈለከውን ነገር አድርግ፣ የፈለከውን ነገር ብል፣ ግን ማንም ሰው አልደረሰብህ። ይችን ብቻ ጭንቅላት ውስጥ አስገባ። ማንም ሰው አልደረሰብህ። ማንም ምንም አላለክም። ራስህ ነክ ተነስተህ ሁሉንም ሰው ጠላት አድርገህ እንደዚህ አድርገህ ያስካቸው። ማንም ምንም የደረሰብህ የለም። አልነኩም። እንደዚህ አልነኩም። አዳምጪኝ ረዋን። ለዛ ነው በውስጥ ያልኩህ። ለዛ ነው ሙኒት ነው ይገላል። ቤት ውስጥ እንደዚህ ስለምታወሪ እኮ ነው። እንደዚህ ቤት ውስጥ ሆነሽ ለራሱ እንደዚህ ነው የምታወሪ። ቤት ውስጥ ሆነሽ እኔ አንድ አይነት ሰው ነኝ። ረዋን በቤትም በእንትንም አንድ አይነት ሰው ነኝ። ረዋን አንቺን አንድ ጥያቄ ልጠይቅሽ። ቤቷን መዝጋት ያለባት ሴት ናት ወይስ ማን ነው? አንቺ ቤትሽን ዘግተሽ ለምን አትቀመጭም?
ለምን ሽማግሌስ ቢሆን ቤትሽ አይመጣም? ለምን እዚህ ጋር መጥተሽ አንቺ ክብርሽን ታጫለሽ? ረዋን ለምን ሚዲያ ላይፍሽ ይሆናል? ልንገርሽ፣ ለምን ህይወትሽን ሚዲያ ታርጊዋለሽ? ታውቂያለሽ፣ ሚዲያ ላይ ነው ዘግተሽ ውጪ። ከፍተሽ የተቀመጥሽ እኮ አንቺ ነሽ። ስራሽ ላይ መጥቶ ሲረብሽሽ ብሎክ ታደርጊያለሽ። በተረፈ ግን አንደኛ ልጁንም ክፉ የምታናግሪው ገባሽ? ባህሪውን ታውቂያለሽ፣ ጸባዩን ታውቂያለሽ፣ ያለበትን ሁኔታ ታውቂያለሽ። አንቺ እኮ ነሽ ቻንስ እየሰጠሽ ያለሽው እንዴ። እናቶቻችን እየተደበደቡ እኮ ቤታቸው ቁጭ ብለዋል። ለእናት ለአባታቸው እንኳን ሳይነግሩ አይደለም ለሚዲያ። ትላንት አላልኩሽም ወይኔ? እዚህ ጋር መምጣትሽ ምንድነው ጥቅሙ? ሽማግሌ ነኝ የሚልም ቤትሽ ይምጣ እንዴ። ረዋን አንቺ ነሽ እኮ ክብርሽን የምታጭው። አንቺ እኮ ነሽ የምትዋረጂው። እሱ እኮ ወንድ ነው። ወንድ ልጅ ሁሉ ጊዜ ልክ ነው የሚባለው። እኔ እንደዚህ እያወራች ማለት ነው። ቤት ውስጥ ምንም አንደባመጥም። በቃ ገብቶላል። ራስሽን ጥፋተኛ አታርጊ። በገበናሽ ትላንት ባወራነው ነው አይደል ዛሬ የሚሳቅብን። ዛሬ ባወራሹ ነገ ይሳቅብሻል። ማንም የሚያዝን የለም። ረዋን ዝጊ ቤትሽን። አንቺ ስንቱ ሰው ነው ከጎንሽ ያለው? ስንቱ ሰው ነው ላንቺ የቆመው? መሲ ስንት ቀን ነው ቁጭ ብላ ያደረችው? ቲጂ ስንቱ ሰው። ማንም እዚህ ጋር ያለ አንድ አይጠቅምሽም። ማንም በርሽን ዘግተሽ ቁጭ በይ። እንደ ሴት ወግ ይድረስሽ።